ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ። ቆሽ ላብዱ ሼር ላድርግለት። ሁሉ ባንተ ነው፣ ሁሉ ባንተ ነው፣ ሁሉ ባንተ ነው የሆነው ጌታ፣ ሁሉ ባንተ ነው የሆነው። መውጣቴ መግባቴ ፍቅር ደግፎኝ ነው። አንድም ነገር የለም ከኔ ነው የሚለው። ጋይስ ኮፒሊንግ አድርጉ። ጃሉቲ ከኔ ነው የሚለው መናቴ ኢየሱስ ያንተ እኮ ላይ ደብታ ፓርጉ እያልኳችሁ እኮ አልሰማችሁኝም። ደብታ ፓርጉ ሮቢ አባት ኩኪ መኪና ነፊዴ መኒቆ ጭማ ጋ ቶሌ ስማም ሰው ግን እኔ እዛኛው አካውንቴ ጃሉኮ አይሚስዲዩ ነጎቴ እዛኛው አካውንት ማስገባው ሰው አላጣም። እያስጠራን ነበር ተመልሰ በግል አካውንት ራሱ ጽፌ የለም። ከዛ ተመልሰ እንትን አለ ኔትወርክ አስቸገር ነው። ወጣን ተመልሰን ሚናሴ አይ ኮመንት ነው ቀጨሌ ራቹ ወይ ጥይት ኦሮሞ ራቹ ወይ ሊኑቲ ከሞን ፋሚሊ ታፕታፕ ጎዳ ሼር ጎዳ ምንም ነገር የለም የኔ ነው የሚለው። ሌሞ የሁላችንም ጊፍተር ነች። ሌሞ የማን ጊፍተር? የሁሉም ናት። የሁሉም እንደኔ ግን ብዙ ሰው ግን እንዲወዳቸዋለሁ ምናምን ግን ይላችኋል። እኔን እኮ በጣም ስፔሻሊ ሴቶች የራረክለት ለአብዱ እንደኔ ሰው ወዳቸዋለሁ ነው ይላችኋል። እኔ እኮ ብዙ ጊዜ ሴቶቹ በጣም ወዳለሁ ና ይሉኛል። የኛ አለም እኮ ነው የሚወዳል። አለም የቷል ከዛም ደግሞ የማይታወቅ ለዘላለም የሚወጣ ማጣት የማያወቀው ዲፕሬሽን የማያወቀው በሰዎች መከፋት የማያወቀው መታመን የማያወቀው በጣም ነው የሚወዳችሁ። እኛ በጣም ነው እንወዳችኋለን። እነ እንትና እኮ እና አብዱ ራቺ 10 ሰዓት ላይ ነው 11 ሰዓት ላይ 10 ሰዓት ላይ ነው እየገቡ ነው። አዎ ሁሉም ያፈጥራሉ። ለዛ ያፈጥራሉ። ለዛ ገባ። አሁን እነሱ ጋር አሜሪካን ስለሚኖሩ ሚድናይት 4 o'clock በዛን ሰዓት ይበላሉ እነሱ። የሚገባው አይገባም። አንተ እዚህ ለምን ለፈልፋል ስለማይገባ አይሰማም እኮ ጋይስ ሼር አድርጉልኝ። እኔ እኮ ላይቭ ግን ምን እየሆነ ነው ሰሞኑ? ላይቭ ምን እየሆነ ነው ሰሞኑ? ዝም ብለን በቃ 2 ሰው እናስገባና ልጮትላችሁ አይሻልም? ያ አረቤ ላይ ቆንቀው ጋይስ ናው ማለት ነው። ወጣል መሰለኝ ግን ነው ጋይስ ሻንቋ ላይ መሳይ ወጣ ይቀር አንዴ መንፈሳዊ ላይ ፍላይ ራችን ለምደው በጠብጠኝ ይላል። ምን ላይ ነው እያወራው ነው? ቁም ነገር እያወራው እኛ ለምንድን ነው እኛ አትበል፣ ራስን ችላ አውራ። እኔ ፍራይዴይስ ጋር ምንም ችግር የለብኝ። እኛ አትበል፣ እኔ በል።
በቃ እኔ አልጫወትም። በቃ አልጫወትም። እድሜ ሄዷል። 30 ዓመት ሞልቶኛል። ጌም አልጫወትም። በቃ ተው። ትልቅ ሰው እኮ አዎ 31 እና እዚህ ጋር የተገናኘ ዘላለም ሕይወት ለመውረስ ነው። ጽድቅ ለማግኘት ነው የተገናኘ ነው። ሰው ዘላለማዊ ሕይወት የሚያገኘው በኢየሱስ ክርስቶስ በኩል ነው ብዬ አሜን። ሀይራችን እንዴት ናችሁ? ፍራይዴስ በጣም ነው አለው። እሺ ከአራታችሁ ማን ነው በጣም ቺክ እየጀነጀነ ያለው? በጣም ስልክ ማታ ማታ ምን ያወል በጣም ነው የምትወዳቸው እንዳልክ? አዎ እኔ ይመቹኛል። ባይዞ የአራዳ ልጆች ናቸው። በጣም ነው ደስ የሚሉኝ። አባቴ በጣም ደስ ይላል። አዎ እኔ ደስ ነው የሚሉ። በቃ መብቴ ነው። ወደድኳቸው። እንዳልካቸው ዘነበ ይወዳቸዋል። ለምን እንደምወዳቸው ታውቃለህ? እናንተ ግን እሱ ሲገባ እንደምትወዱት አልነገራችሁትም። አይንገሩኛ ምን ያወራችሁ ስለነበረ ነው። አይወዳችኋለሁ ግን እኛ የምንወዳለን አትሉትም ነበር። አንዳንድ ነገርን ስለተባላችሁ አትበሉ። ባይዞ እኔ አሁን ብዙ ጊዜ እዚህ ጋራችሁ እንወዳለን ይሉኛል። ሰው ግን ስላለኝ እኔም ወዳችኋለሁ አልልኝም። ካመንኩበት ወዳለሁ እላለሁ። ሰው ስላለ የሆነ ነገር ወዳችኋለሁ ስለተባልክ ሳትወድ በጣም በጣም የሚገርም የአሁን ጊዜ ሰው ምን ሆነ መሰለህ? ፍቅሩም ምኑም ምላሱ ላይ ነው፣ ልብ አይደርስም። አንተ መች ብለን ታውቃለህ? ራቼ ታስገባ አንተ እነሱ እንደምትወዳቸው ነግራቸው ታውቃለህ? ልቤ ግን እነሱ ለምሳሌ አንዴ ስማኛ ራቼ እኔ እነሱ የምወደው እንዲወዱኝ አይደለም። ምን አገባኝ ነው አይወደዱኝ ምን ይመለከተኛል? እንዳልካቸው ዘነበ እኔ ምን አልኩኝ? አንተ ኦኬ አሁን እኔ ጊቭ ኤንድ ቴክ የሚሆን ላይፍ አይመቸኝም። በቃ እኔ ፈልጌ ዛር ዞረም ቶክ ነባ ገባ በናት አንተ በላይፍ ደስተኛ አይደለም እንዴ? ነው ምን እንዳልካቸው ዘነበ እየመጣ ነገር አለ። ከናሁን ጋር ጣልታችኋል። ምን ሆነ ነው ራቼ? እንዴት ልክ አይደለም። በዚህች ቅጽበት ውስጥ ተቀያየርከው። ራቼ እንደዚህ ነው እንደምናወራው ነው። እናንተ ማነው ነው ታዲያ? ከሱ ምንድን ነው ማይነራት ናም ሻምፖ ነው የምትለኝ? አስገባ በቃ ራቼ አቴና ጉዳሚት እየሰማሁ እኮ ነው እንዳልካቸው ዘነበ ረብሻ ዲዚ በቃ ረብሻ ዲዚ። እኔ ለማለት የፈለግኩት አንዴ ስማኝ። እኔ ፍራይዴሲን ከድሮ ጀምሮ ያለኝ ያውቃቸዋለሁ። ሪስፔክት ነው የማደርጋቸው። ጌም ተገናኝተን አናውቅም። በጣም ረዥም ጊዜ ጀምሮ ስትል ለምሳሌ ከድሮ ጀምሮ ከኢየሱስ ክርስቶስ ልደት በፊት ማለት በብሉይ ኪዳን ከኢየሱስ ዛሬ ኃይለ ሥላሴ ሀገሪቷን ሲመሩ ደርግ ሲቀበለው በወያኔ ጊዜ ወይም ደግሞ አሁን በለውጡ በየትኛው ድሮ መች ከ10 ዓመት ከ20 ዓመት በጣም ነው እንዲያመመ በጣም ነው እንደ የደበረ ግልጽ አድርግልን ብዬ ነው። ድሮ ስትል መቼ? አንዴ እኔ እስኪጨርስ አታወራም። አንዴ እሺ ዝም በል በቃ ልጨርስ። ነገር ይቅርታ አድርግልኝና እጠይቃለሁ። በኋላ ጠቅልለህ ጠይቀኝ። ራቼ ታስገባ በእናትህ። ቆይ አንዴ ተረጋጋች። ድሮ ከመጀመሩ ተረጋጋ። ድሮ ከመጀመሩ ነው የምታውቃቸው እኮ ላውራ እኮ አውራ። ድሮ ከመጀመሩ እሺ ተረጋጋ። ራቼ ምን ጠጥቶ ነው ዛሬ? አባት አሰከሩሽ? ወይኔ ወንድሜ መጠጣት የኃይለማርያም ደሳለኝ ጊዜ ማለት በጣም ይቅርታ። እሱ ከዚህ በኋላ ወላይታን ተኮር ያደረገ ጥቃት ልትፈጽም ብትሞክር ምን አደረኩ? እሱም ጊዜ ሰዎችን ተናግሬ እሱ ረሳው። ብታስብ ራሱ አጸፋው ይከብዳል። ራቼ ዲስ የእሳቸው ጊዜም አለ። አንተ ጅል የእሳቸው ጊዜም አለ። እስኪ ዝም በል ላውራ ዝም በል። እኔ ፍራይዴ ናይንቲ ሳያቸው ሰላም አልኳቸው። ረዥም ጊዜ ሆኖናል ጌም ከተጫወትን። ዴዋንም ስንገናኝ በሬስፔክት ነው። አንዴ አዳምጠኛ አባቴ ምን ሆነ ነው? እኔ ሲጀመር የሰው ጥግ የሰው ድንበር ምነካ ሰው አይደለሁም። በጣም ሰዎችን አከብራለሁ። ስለ ሰዎችን ማውራት አልፈልግም። በቃ የራሴን ላይፍ ምኖር ሰው ነኝ። ጸዳ ብዬ ምንም አልነካከም። በቃ ወዳቸዋለሁ። አለቅ እምወዳቸው እነሱ ሁለተኛ ነጥብ አዳምጠኝ። ጸዳ ብዬ የምኖር ሰው ነኝ ስትል ኢትዮጵያ ውስጥ ጸዳ ብለው የማይኖሩ ሰዎች አሉ።
ቴንኪው ሀሳቤን ልጨርስ በዚህ ይቻላል ለማወቅ ጀስት አንተም ለተንኮል ነው ገብቶኛል። እኔ ደግሞ እነዚህ ልጆች አራቱ ልጆች የሚገርሙኝ ፓርት ለምን እንደወደድኳቸው ልንገርህ። 5 ናቸው። ለምን 8 አይሆንም? ያየሁት 4 ነው ልንገርህ። ነው ካወቃቸው 5ቱን ማወቅ ነው። ራቼ ልወጣ ነው። እውነት 5 ናቸው። 5 ናቸው። 5 ሆኖ 4ም ሆኖ አይደለም ሰው ከ4 ከ5 ሰው ጋር ይቅርና ከራሱ ጋር እንኳን ተግባብቶ መኖር በከበደበት በዚህ ዘመን 5 ሰው ሆነ በጋራ ላይ ገብተህ 2 ሆናችሁ ጌም ላይ ተዋውቃችሁ አይደል? ኔክስት ዴይ የምትሰዳደቡት ላይቭ ላይ እነዚህ 5ቱ ያለምንም መቀያየር፣ ያለምንም መሰዳደብ፣ ያለምንም መጎረባበጥ ይህን ሁሉ ጊዜ አብረው ከቆዩ የሆነ ደስታም ላይ አብረው ካሉ፣ ሀዘን ላይ አብረው ካሉ እነዚህ ልጆች አለማድነቅ እንዴ! እናንተ እኮ 1 ወር ጌም ተጫውታችሁ እኮ በሚቀጥለው እኮ ወር ላይ እኮ ገመና ተወጣታችሁ ትሰዳደባላችሁ እኮ ጌመሮች። እነዚህ ልጆች ግን አንድ ወርዱን አሳልፏል። እናንተ አልክ እኔ በጣም እዚህ ይሄን ቲክቶክ ማለት ነው በሪስፖንሲቢሊቲ የሚጠቀሙ ምትነካካኝ እኔ አንዴ ላውራሽ በጣም በስርዓቴ ነው የምታወቀው። እዚህ ላይ በጣም በስርዓቴ ራቼ ስለአንተ አላወራውም። አንዴ ስማኛ፣ ስለአንተ አላወራውም። እነዚህ ልጆች ግን ይገርሙኛል። ሰው ከራሱ ጋር እንኳን መኖር አልቻለም በዚህ ዘመን አይደለም 5 የተለያየ ባህሪ፣ የተለያየ ጸጉር፣ የተለያየ መልክ ይዘ እንደዚህ ተዋደ መቆየት ይሄ ይደንቃል ነው። ይህን ፍቅር የሰጣችሁ መድኃኒዓለም ነው። ይህን ፍቅር አይውሰድባችሁ። እዚህ ንግግር ላይ ጥያቄ የፈጠሩብኝ ያልተዋጡ ከነውን ጋር አስታርቃለሁ። አንተን ደግሞ ዛሬ ያንተ ይሄ ንግግር ላይ ጥያቄ የፈጠሩብኝ ያልተዋጡልኝ 13 ነጥቦች 11ዱን አታውቅም። 2-3ቱን ንገረኝ። 3ቱን ልንገር። 11ዱን አላውቅም። ከ13 ላይ 3 ሲቀነስ 11 ነው። ምንም ችግር የለውም። እናቱ ለምን 3 አይሆንም? መብቴ ነው። እኔ ልውጣ ጋይዝ፣ በእናታችሁ እናንተ ተጫወቱ። እሺ ፍራይዴ በማለት በእግዚአብሔር ራቼ ደህና ወንጌል እያወራሁ ይቻላል መሄድ። እኛ ባይዘ በጣም በምን እናምናለን? በሰዎች ፍቃድ እናምናለን። ለምሳሌ እንዳልክ እዚህ ለመቆየት ፍቃዱ የእሱ ፍቃድ ፍላጎቱ ሊኖርበት ይገባል። በግድ አናቆይም። ጥያቄያችን ሰው ከራሱ ጋር መኖር አልቻለም። ሰው አልክ። አዎ እርስ በርስ ሰው ከራሱ ጋር መግባባት በከበደው ዘመን 5 ሰዎች አንድ ቤት፣ አንድ አስተሳሰብ፣ አንድ ጌም ላይ ሳይጣሉ ሳይቆራረፉ የሆነ ነገር ሲመጣ እኩል ተዋደው ወጥተው ላይቭ ላይ ሳይሰዳደቡ እገሌ እንዲያደርጎኛል ሳይሉ በ2 ወር አይደል እንደ አብሮ ጌም ሰርቶ አብሮ ቪዲዮ ሰርቶ በ1ኛው ወር አይደል እንደ እገሌ እንዲያደርጋኝ እገሌ እንዲያደርጎ የተባባሉ እርስ በርስ ገመና የሚሰጣጡት እዚህ ቲክቶክ ላይ አናቃቸውም እንደ እነማን እኔ በባህሪ ከቴሌቪዥን ጀምሮ ራቼ ፐርሰናሊ ሰው ጠርቼ ስም ጠርቼ ስተቻይቴን ታውቃለህ? ታውቃላችሁ ገሌ ብዬ ሳወራ እዚህ ጋር እኮ we can guess you are talking about the individuals we can guess ይታወቃል። አራቼ you can name them ይከብደኝ አትበል አንተ ራቼ ባይዜ ራቼ ጎልድ ነው የሚጠጣው። ሁላችሁም ትጣቡ ጎልድ ነው የሚጠጣው። ጎልድ እንዴ ግን ራቼ አንድ ነገር የምነግርህ ነገር ምንድን ነው? የምር ነው የሚገርመኝ የነሱ ነገር ሲሪየስሊ መቤቴ ሲሪየስሊ የሚገርመኝ ነገር ልንገር። ትላንት ለሰው ስናገር ነበር። በጣም ነው እኔ ሰው እንደዚህ ብዬ አላውቅም። እኔ ባይዜ ኢን ማይ ላይፍ የምወደውን ሰው ወዳለሁ ብዬ አላውቅም። ጌታን የምሬ ነው። እውነት አላውቅም። ኢን ሪል ላይፍ አሁን እኔ ጓደኞቼ የምወዳቸው ሰዎች አሉ። በህይወቴ ፍቅር ምናምን ከሆነ ሴት ምናምን ከሆነች ልል እችላለሁ። ዝሙት መንፈስ፣ የኤልዛቤል መንፈስ የምሬን እኮ ነው የምልሽ። ሰውን እንደዚህ ወዳለሁ ምናምን ብዬ አላውቅም። ለዛ ነው እንጂ ብል የምለው እናንተን ነበር። በጣም አሪፍ ናችሁ። ጌታን ሁሌ ላለው ምናቸው እንደሚገርመኝ ታውቃለህ? ራቼ ምናቸው እንደሚገርመኝ አንዳንዴ የሆነ እንትን እግርና እግር እኮ ይጋጫል። ሻሹ እኚህ ሰዎች 2 ቅጣት ደግሞ የሚያመጡት መነጽር ያደረገ ዘገምት ሰውዬ። እኚህ ሰዎች ሳይጣሉ ቀርቶ አይደለም እኮ ሳይጨቃጨቁ ቀርቶ አይደለም። ይጨቃጨቃሉ። ሰው ናቸው። እግርና እግር እንኳን ይጋጫል። ግን ቤት ውስጥ ነው የሚጣሉት። አደባባይ ላይ አታያቸውም።
እንጂ አይጣሉም። ፍጹም ናቸው እያልኩ አይደለም። በጣም ይጣላሉ፣ ሊጣሉ ይችላሉ እኮ ግን ገመናን ሸፍኖ በር ቆልፎ እንደመጣላት አሪፍ ጸብ የለም።